ሰላም ዛሬ ደግሞ እስቲ አናናስ እንቁረጥ በዲዛይን ማለት ነውና ሴትዬ ለወንድ ልጇ ነው ቁረጭ ያለች ማለት ነው። በነገራችን ላይ አንድ ወንድ ነው ያላት ሌሎቹ ሴቶች ናቸውና በጣም ነው በቃ የምትሳሳለት ማለት የምትወደው ሳይሆን የምትሳሳለት ማለት ነውና እኔ እንጃ ለምን እንደሆነ አላውቅም። በቃ አንድ ልጇ ስለሆነ መሰለኝ ለሱ ምንም ነገር ነው የምትሆነው እና ዝም ብሎ ቆርጦ መብላት ይቻል ነበር፣ ግን ለሱ አሳምረሽ ቆርጠሽ አቅርቢለት ብላኝ እሺ ብዬ ዩቲዩብ አይቼ ምናምን የሰራው ሰውነት ለመናገር ከዚህ በፊት እንደዚህ ቆርጬ አላውቅም። ግን በቃ እያየሁኝ መረጥኩኝና ይሄኛው ቀላል ነው ብዬ ያሰብኩትን የምቆርጠው። እሷ ደግሞ ከዚህ በፊት ሞክሬያለሁ አይመጣልሽም ይበላሽብሻል ሌላ አይነት ቁረጭ ስትለኝ አይ አይበላሽብኝም ይመጣል ብዬ ተከራክረን ነው እዚህ ጋር እየቆረጥኩ ያለሁት ማለት ነው። ምክንያቱም የሆነ አቺ መባል አልወድም፣ እኔም ደግሞ አልችልም ማለት አልወድም። በቃ መሞከር ደስ ይለኛል ማለት ምንም ነገር ይሁን። በነገራችን ላይ አልችልም አልልም፣ እችላለሁ ብዬ በሆነ መንገድ ብቻ አይቼም ከሰው እንትን ብዬም ጠይቄም ቢሆን እሰራዋለሁ እንጂ አልችልም ምናምን የሚባል ነገር ያቅተኛ ምናምን የሚባል ነገር አልወድም። እና ብቻ እግዚአብሔር ይመስገን እንደዛም ሆኖ ነገሮች በጣም ብዙ ነገሮች ይሳኩልኛል ማለት ነው። እና እንደምን በቃ ይኸው እዚህ ጋር ደግሞ እየፎከርኩኝ ይኸው አሰራሁት እኮ ቆረጥኩት እያልኳት ነበረ። እና እንደምታዩት አድርጌ ቆረጥኩት መጣልኝ ሆነ ማለት ነው። እና በጣም ነበር የሚያምረው። አንዳንድ ፍሬ እያወጣች ነው የምትበሉት ማለት ነው። አይባክንም አናናሱ በጣም አሪፍ ነው። ለማንኛውም ተሳክቶልኛል፣ ደስ ብሎኛል እላችኋለሁ። ለማንኛውም ወዳችኋለሁ። ባይ